አገልጋይ ደሞዝ ዳዊት ይባላል ከኢንዱስትሪ ቃለ ሕይወት ቤተክርስቲያን። እግዚአብሔር በሰጠን ጊዜ የእግዚአብሔርን ቃል እንሰማለን፣ እንጸልያለን። እግዚአብሔር አባታችን ሆይ ስለዚህ ጊዜ እናመሰግናለን። በጌታ በኢየሱስ ስም ክብር ምስጋና ላንተ ብቻ ይሁን። አሁን ደግሞ ልንሰማ ያለውን ቃልን ባርክልን። ከቃሊ በስተጀርባ ያንተ እጅ በእያንዳንዱ ሕይወት ላይ ስራውን ይስራ። የሚሰማ ጆሮ ስጠን፣ እኔን ባሪያን ደግሞ እርዳኝ። ክፉ ሁሉ የተመታ ይሁን በጌታ በኢየሱስ ስም አሜን። ሁላችንም የእግዚአብሔርን ቃል ከኔ ጋር ማርቆስ ወንጌል ምዕራፍ 10 ከቁጥር 46 እስከ 52 እናወጣለን። ስፍራውን በጌታ በኢየሱስ ስም አነባለሁ። ወደ ኢያሪኮ መጡ። ከደቀ መዛሙርቱና ከብዙ ሕዝብ ጋር ከኢያሪኮ ሲወጣ የጤሜዎስ ልጅ ዕውሩ በርጤሜዎስ እየለመነ በመንገድ ዳር ተቀምጦ ነበር። የናዝሬቱ ኢየሱስም እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመረ። ብዙዎች ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆመና ጥሩት አለ። ዕውሩንም አይዞ ተነሳ ይጠራሃል ብሎ ጠሩት። እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ። ኢየሱስም መልሶ ምን ላደርግልህ ትወዳለህ አለው። ዕውሩም መምህር ሆይ አይ ዘንድ ነው አለው። ኢየሱስም ሂድ እምነቴ አድኖሃል አለው። ወዲያው አየ፣ በመንገድም ተከተለው። ክብር ለጌታ ይሁን። ይህንን በአዲስ ኪዳን ሁለተኛው መጽሐፍ የማርቆስ ወንጌል ጻፊው ማርቆስ ነው። ቤታቸው የጸሎት ቤት ነው። እናትየዋ ማርያም ትባላለች። ማርቆስ ዮሐንስ ማርቆስ ነው የሚባለው። ብዙ ባክግራውንድ ላይ ጊዜ አላጠፋም። ይሄ ጸሎት ቤት የነ ማርቆስ ቤት፣ ማርቆስ ወጣት ሆኖ እያለ ኢየሱስ ብዙ ጊዜ በነሱ ቤት ያርፍ ነበር። ከዚህም የተነሳ እንደውም በሐዋርያት ሥራ ምዕራፍ 12 ላይ ጴጥሮስ ነገ እንዲገደል ሄሮድስ ለ16 ወታደሮች አሳልፎ ሰጥቶ ባለበት ጊዜ ይጸልዩበት የነበረው ቤት የነ ማርቆስ ቤት ነው። ስለዚህ ማርቆስ ኢየሱስ ያደርግ የነበረው ነገር በሙሉ ወጣት ሆኖ እያለ ይከታተል ነበር። ከዚህም የተነሳ ሁሉንም ያየውን ነው የጻፈው። ወደ 23 ታምራት የተደረገበትና ያ ታምራት ደግሞ የተጻፈበት መጽሐፍ ነው። እንደውም መጽሐፍ ቅዱስ ሊቃውንት እንዲህ ይላሉ፣ የተግባር ወንጌል ይላሉ። የማርቆስ ወንጌልን 35 ጊዜ ወዲያው የሚል ቃል ተጽፎበታል። ምክንያቱም ወጣት ስለነበረ ኢየሱስ ያደረገው ነገር ወዲያው የደሟ ምንጭ ቆመ፣ ወዲያው እያለ ይናገር ነበር። ማርቆስ በጳውሎስ በባርናባስና በጴጥሮስ እግር ስር ቁጭ ብሎ ተምሯል። ከኛ ከቀደሙት ሰዎች እግር ስር ቁጭ ብለን ስንማር የምንጠቅም ሰዎች እንሆናለን። ከቀደሙት ሰዎች ዋጋ ከከፈሉ ከእግዚአብሔር ልጆች እግር ስር ቁጭ ብለን ከተማርን የምንጠቅም ሰዎች፣ ያለ አስተማሪ ያለ መካሪ ከሄድን ጥቅም አይኖርንም። አገልግሎታችን ዋጋ አይኖርም፣ ፍሬያማ አንሆንም። ስለዚህ ማርቆስ በትላልቅ በጳውሎስ በባርናባስ በጴጥሮስ እግር ስር ቁጭ ብሎ ተምሯል። ይሄ ደግሞ እየተማረ እያገለገለ ለ10 ዓመት ከአገልግሎት ጠብቶ ነበር። ነገር ግን ዘር ያለበት ሰው ስለነበረ አንድ ጊዜ ጳውሎስ ለጢሞቴዎስ 2:11 ላይ ለአገልግሎት በጣም ብዙ ይጠቅመኛልና ይሄን ማርቆስ ካለበት ይዜና ስል እንመለከታለን። ስለዚህ አገልግሎት ያቋረጣችሁ፣ ተስፋ የቆረጣችሁ የምትፈለጉበት ዘመን አለ። ክብር ለጌታ ይሁን። ለ10 ዓመት ያህል በጣም ቆይቶ ጠፍቶ ነበር። ጳውሎስ ግን አስታውሶ ለጢሞቴዎስ እባክህ ካለበት ጢሞቴዎስ ማርቆስን ይዜና አለ። በተረሳ ላይ ይሄ ማርቆስ የግብፅ አሌክሳንድሪያ ቤተክርስቲያንን የመሰረተው ማርቆስ ነበር። እንዳውም ሰማዕት የሆነው እዛ ቦታ ነው። ስለዚህ የተወሰነ ጊዜ ከአገልግሎት ወጣ ብትልም፣ በዚች ዓለም ላይ ተጽዕኖ አለ፣ በተለያየ ተጽዕኖ ወጣ ብትልም እግዚአብሔር ቻንስ ይሰጣል። እንዳውም ሰማዕት ይሆናል። ክብር ለጌታ ይሁን። ስለ ማርቆስ እንዲህ ካልኩ አሁን ባነበብኩት ክፍል ያለው አይነ ስውር አባቱ ተጠቅሷል። የጤሜዎስ ልጅ በርጤሜዎስ ይባላል። አባቱ ጤሜዎስ ነው። እሺ ቦታው ኢያሪኮ ይላል። ኢያሪኮ ወደ ብሉይ ኪዳን ወደ ኋላ ስንመለስ ኢያሱ ምዕራፍ 6 ላይ ኢያሪኮ በጩኸት ከወደቀች በኋላ የእስራኤል ልጆች 7 ጊዜ ዞሮ በሰባተኛው ጊዜ ጩሁ ብሎ እግዚአብሔር አዞ በጩኸት ኢያሪኮ ከወደቀች በኋላ ይሄን ከተማ የሚሰራ ሰው ብሎ ኢያሱ እንደገባት እንመለከታለን ወደ ኋላ ስንሄድ። ስለዚህ እዛ ቦታ ያለው ኢያሪኮ ከተማ ላይ ቢኮዝ ኦፍ ኢያሱ ከረገማት በኋላ የሚወለደው ብዙውን ጊዜ አንዳንድ የመጽሐፍ ቅዱስ አዋቂዎች ጤሜዎስም ዕውር ነው ይላሉ፣ አባቱ ማለት ነው። ስለዚህ አባቱንና ልጁን ሰው በእድሜ ነው እንጂ ሁለቱም ዕውር ናቸው ይላል። ሌላው አንካሳ ነው፣ ሌላው ዕውር ነው፣ ሌላው ደንቆሮ ነው። በኢያሪኮ ከተማ ኢየሱስ ኢያሪኮ ከተማ ሲረግጥ፣ ነገር ግን እሱ ኢየሱስ በሚያልፍበት ፈርማታ ላይ ጤሜዎስ ልጅ በርጤሜዎስ ነበር። ኢየሱስ በሚያልፍበት ፈርማታ ሌሎች ዕውራንም ነበሩ፣ ሌሎችም ነበሩ። ግን ይሄ ሰውዬ ብቻ ነው የጤሜዎስ ልጅ በርጤሜዎስ ብቻ ነው የተጻፈው። በአዲስ ኪዳን ውስጥ
6 የሚሆኑ አይነ ስውሮች አሉ ኢየሱስ የፈወሳቸው። ማቴዎስ ወንጌል ላይ ምዕራፍ 9 ላይ 2 አይነ ስውሮች ማረን እያሉ ወደ ኢየሱስ እንደመጡ ኢየሱስም ደግሞ አይናቸውን እኔ ማብራት እንደምችል ታምናላችሁ ብሎ ሲጠይቃቸው አዎን እናምናለን ስሉ አይናቸውን እንዳበራ። ማርቆስ ወንጌል ደግሞ 8 ላይ ቤተሳይዳ ላይ እውር የነበረ ሰውዬ ሰዎች ወደሱ እጅን ጫንበት አይነ ስውር ነው ብሎ ስሉ ኢየሱስ እንዳለ እጁን ጫንበት። ታያለ አንዳች ታያለ ስለው አይ ሰዎች እንደ ዛፍ ሲመላለሱ አያለው ያለው እውርም አለ። ሰዎች እንደ ዛፍ ሲመላለሱ ኢየሱስ እጁን ጭነው ሰዎች እንደ ዛፍ ሲመላለሱ። አንዳንድ ጊዜ በእግዚአብሔር ቤት ቆይተንም የእግዚአብሔር መንግስት ነገር ብዥታ ይሆንብናል። ይሄ ሰውዬ ደስ የሚለኝ ኢየሱስ ስለነካ አይቻለሁ ብሎ አልተውም። ሰዎች እንደ ዛፍ ሲመላለሱ አያለው አለ። ስለዚህ ኢየሱስ ይሄ እይታ ትክክል አይደለም ብሎ እንደገና ነካው። አንዳንድ ጊዜ እይታችን ትክክል ሳይኖር ሲቀር ለእግዚአብሔር ከተናገር እግዚአብሔር እንደገና ይነካናል። ክብር ለጌታ ይሁን። እንደገና ነካው ይላል። ስለዚህ ምን ሆነ? ከሩቅ ያለው ሳይቀር አጣርቶ አየ ይላል። ብዥታ ካለብህ እግዚአብሔርን ጠይቅ፣ እግዚአብሔር እንደገና ይነካል። ከስም ደግሞ አጣርተህ ታያለህ። ብዥ የሚልባችሁ የእግዚአብሔር መንግስት ነገር፣ አገልግሎት ነገር ብዥ የሚልባችሁ አባቴ እባክህ የቤትን ነገር፣ የአገልግሎት ነገር፣ የመንግስት ሰማያትን ነገር እንዳጣራ እንደገና ንካኝ በሉ። አባታችን እንደገና ይነካል። ክብር ለጌታ ይሁን። ሌላው ደግሞ ዮሐንስ ወንጌል 9 ላይ ያለ ሲያልፍም ዕውር የሆነውን ሰው አየ ይላል። ወዲያው ጌታ ሆይ ይህ ሰውዬ ዕውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እሱ ወይ ወላጆች ብሎ ደቀ መዛሙርት እንደጠየቁ ይናገራል። ኢየሱስ ደግሞ እንዲህ አለ፣ እሱም ወላጆቹም ኃጢአት አልሰሩም፣ የእግዚአብሔር ሥራ በእርሱ ይገለጽ ዘንድ ነው እንጂ። አንዳንድ ጊዜ ሰዎች ይፈርዳሉ የሆነብንን ነገር በኃጢአት ብቻ እንደሆነ። ኢየሱስ ክርስቶስ ግን ለደቀ መዛሙርቱ አስረግጦ ነገራቸው። የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ ዕውር የሆነው እሱም ኃጢአት። መጽሐፍ ቅዱስ ሮሜ ላይ ሁሉ ኃጢአት ሰርተው ለእግዚአብሔር ክብር ጎድሏል ይላል። እዚህ ሰውዬ ጋር ሲመጣ ግን ይህም አልሰራም ወላጆችም አልሰሩ፣ ነገር ግን የእግዚአብሔር ሥራ በእርሱ እንዲገለጥ። ከዛ በኋላ ምራቅ በጭቃ ለውሶ አይኑን ቀባና በሰሎም ታጠባለሁ። በመጀመሪያ ዕውር ላይ ሌላ ጭቃ አደረገ ይላል። አንዳንድ ጊዜ ባለን ነገር ሌላ ችግር ይጨምራል። ጭቃውን ተሸክሞ ወደ ሰሎም ሄደ። ችግር የለም ባለን ችግር ላይ ቢተረብም እግዚአብሔር ሁለቱንም አንድ ላይ ያነሳል። ዕውሩ ላይ ጭቃ ጨመረበት፣ ሰሎም ሄደ፣ ታጥቦ እያየ መጣ ይላል። ስለዚህ ዕውሮችን እየተናገርኩ ነው። ዘው በአዲስ ኪዳን ውስጥ ያሉት ከዚህ ከጤሜዎስ ልጅ በርጤሜዎስ ጋር 6 የሚሆኑ አይነ ስውራን አሉ። ስለዚህ አሁን ወደ ፖይንት ለምጣና ይህንን የጤሜዎስ ልጅ በርጤሜዎስን ደግሞ በ6ኛ ደረጃ ላይ እናገኛለን። በሚያልፍበት ፐረመታ ላይ ከመጀመሪያው ኮቴ ወይም ከትልቅ ገበያ ቀን ኮቴ የበለጠ ኮቴ ሰማ። ኃላፊውን ጠየቀ፣ ምንድን ነው ዛሬ እግር ኮቴ በዛ፣ ጫጫታ በዛ ብሎ ሲጠይቅ የናዝሬቱ ኢየሱስ እያለፈ ነዋል። የናዝሬቱ ኢየሱስ እያለፈ ነዋል። ሌላ ነገር ምንም አላለም። የዳዊት ልጅ ሆይ ማረኝ፣ አንተ ዝም በል፣ የዳዊት ልጅ ሆይ ማረኝ። ደጋገመ። ከዛ ኢየሱስም ቆመ ይላል። እንዲህ በሚል ርዕስ ነው ማካፍላችሁ። ጩኸትን ቀይር ነገር ይቀየራል ብሎ ይሄ ጤሜዎስ ልጅ በርጤሜዎስ የመጀመሪያው መንገድ ዳር የተቀመጠው ኮንስታንት ሆኖ የተቀመጠው ኮንስታንት በቃ የሚጠይቀው ገንዘብ ብቻ ነው። አሁን ግን ከመጀመሪያው ኮቴ አንደኛ ኮቴው በዛ። ከዚህ የተነሳ ከሰዎች መረጃ ተቀበለ። በጣም ጠንከራ ጎኑ ዝም ብሎ መጠየቅ ብቻ አልጠየቀም፣ መረጃ ተቀበለ። ኮቴው ምን ነው? የናዝሬቱ ኢየሱስ እያለፈናል። ስለ ናዝሬቱ ኢየሱስ ከዚህ በፊት ሰምቷል። ዕውር እንደሚያበራ፣ መካን ልጅ እንደሚሰጥ፣ ሌሎች ታላላቅ ታምራቶችን ብዙዎችን በትንሽ ነገር እንደመገበ እየሰማ ስለነበረ አሁን ደግሞ ወደ ራሱ አካባቢ ስለመጣ ይሄንማ አልለቀውም አለ። እኔማ ፊት ለፊት እየሄደ አልለቀውም፣ በአይን ባላየው በጆሮ ስለሱ ሰምቻለሁ አልለቀውም አለ። አልለቀውም ብሎ ሙጥኝ የሚሉት ኢየሱስ ይገናኛቸዋል። ሃሌሉያ! አልለቅም ብሎ ዝም በል አሉት። እሱ የዳዊት ልጅ ሆይ ማረኝ። ገንዘብ አይደለም የጠየቀው እኮ እኔ ማን እንደሆንኩ፣ ቤታችን ምን እንደሆነ፣ 7 ቤታችን መርገምን ተሸክም ያለው፣ አባቴ አይነ ስውር ነው፣ አያቴ አይነ ስውር ነው፣ ሌላ አጎቶች እንደዚህ በቃ ሰው ሁሉ በሽተኛ ነው፣ መርገም አለብን፣ ማረን። ሌላዎቹን ሁሉ ከራሱ ጋር በምህረት ወደ ኢየሱስ ሲጮህ ኢየሱስ ቀየረ። ይሄ ሰውዬ ያደረገው ምንድን ነው? ከገንዘብ ወደ ምህረት። መልእክት አለኝ ዛሬ። አንድ አይነት ጸሎት ብቻ የምትጸልዩ ሰዎች ቀይሩ። አንድ አይነት ጸሎት ብቻ፣ አንድ አይነት ጥያቄ ብቻ። ልብስ ስጠኝ፣ ሚስት ስጠኝ፣ ባል ስጠኝ፣ ስራ ስጠኝ። ቀይር፣ አሁን ቀይር። ምህረት ለምን? አባቴ ባለፈው የመጣሁበት መንገድ ልክ አይደለም፣ አሁን በፊት መሆን እፈልጋለሁ። ይሄ ሰውዬ ማረኝ የሚለው ይሄ ድምፅ ወደ ኢየሱስ ጆሮ ላይ ገባ። ኢየሱስ ከሚሄድበት ቆሜና ጥሩታል ይላል። ከዛ በኋላ ከሱ ጋር ኮሚኒኬት እንዳደረገ ነው የሚናገረው። ስለዚህ ጩኸትን ቀይር ነገር ይቀየራል ካልኩ፣ ጩኸት ሲቀየር ምን ይሆናል? አንዳንድ ፖይንቶችን ከዚህ ሰውዬ ብቻ ነው ማስቀምጠው። ጩኸት ሲቀየር ምን ይሆናል? አንደኛ የሚገስጽ ይበዛል። እዛው 10:48 ላይ እንደዚህ ይላል፣
ዝም በል ከኢየሱስ ጋር ያሉ ደቀ መዛሙርት እኮ ነው። ምናልባት በፍጥነቱ ጴጥሮስ ሳይሆን አይቀርም። አንተ ምን አይነት ብደፍር ነው ኢየሱስን ትጠላለህ? በቦታ ቁጭ ብለህ አትለምንም? ዝም በል ወይ ሌሎች ሳሉት ዝም በል ስሉ አንዳንድ ጊዜ ጩኸት ስናበዛ እንደውም በምናገለግልበት በምናመልክበት ቦታ ዝም በል ባዮች ይበዛሉ። አንተ ግን ቀጥል። አንቺ ግን ቀጥይ። አምልኮችን ቀጥይ። ጩኸትሽን ቀጥይ። የሚገስጹሽ ወደኋላ እንዳይመልሱሽ፣ የሚገስጹሽ የሚነቅፉ ወደኋላ እንዳይመልሱ። ጩኸት ሲቀየር የሚገስጽ ይበዛል። ሁለተኛ ጩኸት ሲቀየር ምን ይሆናል? ኢየሱስ ላንተ ጊዜ ይሰጣል። ሃሌሉያ። ምክንያቱም እዛ ቦታ ድምፁ ጆሮ ገባና ኢየሱስም ቆሜና ይላል። ላታኪያባ ኢየሱስም ቆሜና ይላል። ከሚሄድበት ቆሜና ጊዜ ይሰጣል። አሁን ጩኸት ከቀየርክ በእውነት እኔ ምስክር ነኝ። ጩኸትን ቀይሬ አባቴ ቆሞ መልሶልኝ አይቻለሁ። አባቴ ቆሞ አድምጦኝ አይቻለሁ። ስሙ የተባረከ ይሁን። ጊዜ ይሰጣል እግዚአብሔር ላንተ ስትቀይር፣ አስተሳሰብን፣ አነጋገርን ስትቀይር፣ ከማንም ጋር ያለውን ሪሌሽን ከመጀመሪያው በቃ ትህትና ስትለብስ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ስትቀየር እግዚአብሔር ላንተ ጊዜ ይሰጣል። ሶስተኛ ጩኸት ሲቀየር ምን ይሆን? ያስጠራል። ዝም በል ባሉት ያስጠራል። እዛ ቦታ ቆነ ብሎ ኢየሱስ ራሱ ቆመና ጥሩታል። ዝም በል ያሉት ይጠሩሃል። ትላንትና ዝም በል አንቺ ያሉት እነሱ ራሳቸው ለአገልግሎት ይጠሩሻል፣ ለአገልግሎት ይፈልጉሻል፣ ለቁም ነገር ይፈልጓል። የገሰጡት በጣም ያንቋሸሹ እነሱ ራሳቸው ይፈልጓል፣ ጥሩታል። አራተኛ ጩኸት ሲቀየር ምን ይሆናል? የገሰጹት ያጽናኑሃል። እሰው ቦታ 10:49 ለምንድን ነው ምለው? ኢየሱስ ጥሩት ካሏቸው በኋላ ምንድን ነው ያሉት? አይዞ ይጠራሃል። አሜን። አይዞ ትላንትና ዝም በል ያሉት፣ አምና ዝም በል ያሉት፣ አሁን ደግሞ መጥቶ አይዞ እግዚአብሔር እኮ አከበረ፣ ይጠራሃል። ጩኸት ሲቀየር አምስተኛ ያለ ደረጃ ታድጋለህ። ይሄ ሰውዬ ያደረገው ነው እየሰበኩ ያለው። ምንድን ነው ያደረገው? ምዕራፍ 10 ቁጥር 50 ለምንድን ነው ምለው? እየዘለለ ይላል። ረጅም ዓመት ተቀምጦ የሚለምን ሰው ግን ኢየሱስ ጥሩት ባለ ጊዜ፣ ሰዎችም ደግሞ አይዞ ባሉት ጊዜ ምንድን ነው የሆነው? እየዘለለ ያለ ደረጃ ታድጋለህ። ቆይ አይደል? አሁን ቆይታል አይደል? ያለ ደረጃ እግዚአብሔር ያለ ስቴፕ ነው የሚወስደው። አሁን ካለበት ቦታ እግዚአብሔር ይወረውራል። ያለ ደረጃ ታድጋለህ። በሚሰራበት መልእክት አለኝ። ጩኸትን ቀይር። እግዚአብሔር በሚሰራበት በመስሪያ ቤት ያለ ደረጃ ያሳድጋል። መልእክት አለኝ። ያለ ደረጃ ያሳድጋል። ጦሳይነና ሶዶ ፖቴንትሪ ዛልዮ ሰንተነ ማዳባ ፈንትሪ መኪና ጫንሰ ላማ ዋሶ ላማ ጦሳይነ ዲዮሳፔ ቆፐናነና ደንቴ ከና ጩኸት ቀይር ያለ ደረጃ። ስድስተኛ ጩኸት ስትቀይር ምንድነው የምትሆነው? ቡትቶን ትጥላለህ። በጣም የቆየው ይሄ ሰውዬ ያደረገው እየሰበኩ ያለው እየዘለለ ተነሳና ቡትቶን ጥሎ ይላል። ረጅም ዓመት የቆየው 10 ዓመት ቁጥር በራሲ ላይ አንተ ያለፍክበትን ነገር። እሺ መልእክት አለኝ። ጩኸትን ቀይር። እግዚአብሔር የተጣበቀውን ቡትቶ ካንተ ላይ ያወልቃል። በጣም ረጅም ጊዜ በቃ ሰው ያወቀው አንድ ፓስተር ትዝ ይለኛል። አንድ ኮት ቀለሙ ፌድ እስከሚያደርግ 7 ዓመት የለበሰውን ምስክርነት ሰምቻለሁ። አሁን ግን 10 12 እንደዚህ በቃ ከ1 ዓመት በላይ አይለብስም። ለሌላ አገልጋይ ይሰጣል። ጩኸትን ቀይር። እግዚአብሔር ቡትቶን ያስጥላል። ጩኸትን ቀይር። እግዚአብሔር ካለበት እንዳውም አልጋኝ ጭምር ይቀይራል። እሺ መልእክት አለኝ። እግዚአብሔር ፕራሽን ጭምር ይቀይራል። ጥቃቅን ነገር ትናገራለህ ትላለህ። አዎ ሲጀምር እግዚአብሔር ከትንሹ ነገር ነው የሚጀምረው። ጩኸትን ቀይር። እግዚአብሔር ቡትቶን በጣም ዓመታት ያስቆጠረ ነገር የውስጥና የውጭ ነገር እግዚአብሔር ይቀይራል። ክብር ለጌታ ይሁን። ሰባተኛና የመጨረሻ እግዚአብሔር መደብን ይቀይራል። ጩኸትን ቀይር። እግዚአብሔር መደብን ይቀይራል። ይሄ ሰውዬ ጤሜዎስ ልጅ ባርጠለሜዎስ ተመልሶ እዛ ቦታ ላይ አልነበረም። አሲ ኡቢ ኤሪዮሷን ሲሚድ የሷን ዲቤና ይሄ ሰውዬ ተዳንተ ጤሜዎስ ልጅ ኖ እሱ እኮ የለም። ባለፈው እኮ ኢየሱስ እዚህ እያለፈ አልነበርክም? የዛን ጊዜ አንተ አሳይንና ላላሚ ገና አሳይ ላላሚ ገና ነዋሶ ላመጥ ወሰንነ ዲዮሳ ፐተንቲዮ አዋቢዴ ነያ አዋባዴ ሃሌሉያ። አሳይ ላላሚ ገና አሳይ ላላሚ ገና መደብ ይቀይራል። እዛ ቦታ ነበረ። እግዚአብሔር ያለበትን ሱቅ መጠነኛዋ ሱቅ ቸንጅ ያደርጋል። እግዚአብሔር ያለበትን የአገልግሎት አድማስ ቸንጀር ያሰፋል። ወዶኛልና አዳነኝ፣ ወደ ሰፊ ስፍራ አወጣል። እግዚአብሔር መደብ ይቀይራል። ክብር ለጌታ ይሁን። መጨረሻ ላይ እንደዚህ ከሆነ ያለው ሂድ እምነትህ አድኖሃል። እሱ ነው መደብ መቀየር። ሂድ
እምነትህ አድኖሃል። ክብር ለጌታ ይሁን። ወገኖቼ በዚህ ዘመን ማንም ባለበት መቆየት የሚፈልግ የለም። ማንም በዚች ምድር ላይ ያለን ቼንጅ እንፈልጋለን፣ ለውጥ እንፈልጋለን። ክላስ የምንማርበት ክላስ ከአንደኛ በሚቀጥለው ዓመት ሁለተኛ ነው። እየቀየርን ነው የምንሄደው፣ በቃ እያደግን ነው የምንሄደው። ስለዚህ እግዚአብሔር ባለበት እንድትቆይም አይፈልግም፣ የእግዚአብሔር ፈቃድም አይደለም። በጌታ በኢየሱስ ስም ከዛሬ ጀምሮ ይህን ቃል በሰሙት ላይ ይህ ቃል ዘር ይሁን። በኢየሱስም ሕይወታቸው የተቀየረ ይሁን። በጌታ በኢየሱስ ስም መደባቸው የተቀየረ ይሁን። ያሉበት የሕይወት እስተታቸው ደረጃቸው የተቀየረ ይሁን። ስለዚህ ጊዜ ስም የተባረከ ይሁን በጌታ በኢየሱስ ስም።